በእውነታው ላይ 100% ትክክል ልትሆኑ ትችላላችሁ። ግን ያው የያዛችሁት እውነት ትዳራችሁን በእጅጉ ሊጎዳው ይችላል። ለምን? ምክንያቱም በትዳር ግንኙነት ውስጥ እጅግ አደገኛው መሳሪያ የምንናገረው ቃል አይደለም፣ ቃሉን የምንለቅበት ቃና እንጂ። ጥናቶች በግልጽ ያሳያሉ፣ የድምፃችን ቅላጼ ከምንናገረው ቁም ነገር በላይ የፍቺን መቃረብ ቀድሞ ይተነብያል ብለው ይላሉ። ፍቅርን ከመፍረስ የሚታደጉ 3 የወርቅ ህጎችን ላካፍላችሁ ፈልጋለሁ። አንደኛ፣ ለስለስ ያለ አጀማመር። 96% የሚሆኑ ንግግሮች ፍጻሜያቸው የሚወሰነው በአጀማመራቸው ነው። በኃይለ ቃል ጥቃት ከጀመራችሁ ገና ሳይጀመር ተሸንፋችኋል። ስለዚህ በለስላሳ መንፈስ ጀምሩ። ያለ ወቀሳ ቅሬታን መግለጽ ጥበብ ነው። ሁለተኛ፣ የሹክሹክታ ስልት። ቁጣ ሲነሳ የድምፅን መጠኑን መቀነስ ወይም ዝቅ ማድረግ አለቦት፣ ምክንያቱም ተፈጥሮ ያስተምረናል። ጩኸት ባለበት መስማት የሚባል የለም። ለመደመጥ ከፈለጉ ዝምታን ይልበሱ። ሶስተኛ፣ የዜማው ስምምነት። የትዳር አጋሮ የሚያዳምጠው ወይም የምታዳምጠው የቃሉን ስንኛ አይደለም፣ የድምፁን ዜማ ጭምር እንጂ። ዜማው የጠበኛ ከሆነ ቃላቱ መቼም ቢሆን ልብ አይነኩም። እውነታው ይሄ ነው። ሰዎች የተናገራችሁትን ቃል ይረሱት ይሆናል። አነጋገራችሁ የፈጠረባቸውን ስሜት ግን መቼም አይረሱትም። በምሳሌ ምዕራፍ 15 ቁጥር 1 ላይ እግዚአብሔር ቃል እንዲህ ይላል፣ ለስላሳ ምላስ ቁጣን ታበርዳለች፣ ሻካራ ቃል ግን ቁጣን ታስነሳለች ይላል። በአዲስ ኪዳን የታዘዝነው ይህንኑ አይደል? ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል ኤፌሶን ምዕራፍ 4:29 ላይ። በመጨረሻም የድምፅ ቃናውን ይግዙ፣ ግንኙነቱንም ይገዛሉ። ቃና የልብ ቁልፍ ነውና።